መኪናችንን ያዩ ሕፃናት መጥተው መክበብ ጀምረዋል። ነቢል ስማቸውንና ዕድሜያቸውን እየጠየቀ ዘና ሊያደርጋቸው ሲጀምር ሹልክ አልኩና ራቅ ብለው የቤታቸውን ግቢ በድንጋይ የሚከቡ ጎልማሳ ሰው አይቼ ወደ እርሳቸው አመራው። ሲያዩኝ ስራቸውን አቁመው ፈገግ ብለው ላቀረብኩላቸው ሰላምታ አጸፋውን አገውኛ ቃና ባለው አማርኛ መለሱልኝ። ዳናመ አልኳቸው ደግሜ በለቃቀምኩት አገውኛ የበለጠ ዘና እንዲሉ ብዬ። እምዚያናና አሉ። ግሬር ቀሰውመ አልኩ መልሼ። የይቀሰውየን ብለው የበለጠ ፈገግ አሉ። የለቃቀምኳቸው የአገውኛ ወይም ህምጠኛ ቃላቶች ያለቁና እቺ ከተማ ማን ትባላለች አልኳቸው በአማርኛ። ስርኤል ሊባኖስ አሉኝ። ስርኤል ከሚለው ስም በላይ ሊባኖስ የሚለው አስደነቀኝ። እንደው አንድ ነገር ልጠይቅዎት ነበር የማላስቸግር ከሆነ አልኩኝ። ምን ችግር አሉ አሁንም ፈገግ እያሉ። ቀጥታ ልጠይቃቸው አልኩና ያልሆነ ጥርጣሬ ቢገባቸውስ እያልኩ ከራሴ ጋር ስታገል በሐሳብ መንጎዴን አይተው እምወድህ ሰላም ነህ አሉኝ። አገዎች ስምህን ካላወቁ እምወድህ ብለው ይጠሩሃል። ኧረ ደህና ነኝ አልኩና እዚህ አካባቢ ቤተ እስራኤላውያን ይኖሩ ነበር ይባላል አልኳቸው። አዎን እንጂ አሉና ድሮ ለአባቶቻችን ምጣድ ድስት የሚሰሩ ማረሻ የሚሰሩ ሸማ ዕቃም እንደዚሁ እነርሱ ነበሩ አሉ። ትንሽ ቆይተው በዚያን ጊዜ ካይላ ነበር የሚባሉት፣ ግና እነሱ ካይላ ሲባሉ አይወዱም አሉ። ዛሬም አሉ እንዴ አልኩ። እምወድህ የት አሉ? እኛ ጣን ሆነን በረሃቡ ጊዜ በኮረም አድርገው ወደ አገራቸው ሄደዋል ሲባል እንሰማለን አሉ። የትኛው ረሃብ? የ1977ቱ ወይስ የ1966ቱ አልኳቸው። የበፊቱ ነው፣ እኛ ጣን እያለን ነው አሉ። ወደምፈልገው ጥያቄ ለመሄድ ሳቅማማ አሁን እየመጡ መቃብራቸውን ያያሉ፣ እንደ ግንብም ይሰራሉ ሲሉ ደስታዬን መቆጣጠር አቃተኝና የመቃብር ስፍራቸውን ያውቁታል አልኳቸው። እምወድህ ተዚያ ታች እኮ ነው አሉና በእጃቸው ወደ ደቡብ አመለከቱኝ። ዙሪያ ጥምጥም ስጓዝ የነበረው የመቃብር ስፍራቸውን ለመጠየቅ ነበር። ተለይቶ ይታወቃል አልኳቸው። አዎን፣ ታፋፉ ስትደርስ የተካበ እንደ እርከን ያለ አለ፣ ግንቡም ይታይሃል፣ እሱ ነው አሉ። ወዲያው ወደ አፋፉ ሩጥ የሚለኝ መጣ። እንዴት ያለ በሽታ ነው አልኩ ለራሴ ችኮላይ ታውቆኝ። በአግባቡ አመሰገንኳቸውና በዚህች ውሃ ጠጡ ብዬ ትንሽ ብሮች እጃቸው ላይ አድርጌ ወደ ነቢል እየተጣደፍኩ ሲሄድ እስራኤል ኒታንያ ከተማ ከኢትዮጵያውያን አይሁድ መንፈሳዊ መሪ ከአባ ዮናታን ጋር ያደረኩት ውይይትና ምሪት በአይምሮዬ እየተመላለሰ ነበር።
ምዕራፍ 14 አባ ዮናታን በልዩ የንባብ ክፍላቸው እንደተቀመጥን በትስታ እየተናጡ ያተረጓጎም ችግር አለ አሉ። እንዴት አልኳቸው። ሀበ እስራኤል ውሉደ ኢትዮጵያ የሚለው ውሉደ ኢትዮጵያ የተባለው ትክክል ነው። ከኢትዮጵያ መወለድን ያመለክታል። ነገር ግን እስራኤል የሚለው እኛን የሚመለከት ቢሆንም እዚህ የምንኖርበትን እስራኤል ሳይሆን እዛው ኢትዮጵያ ውስጥ ያለችውን ጥንታዊቷን የአባቶቻችን መኖሪያ የነበረችውን እስራኤልን ነው አሉ። ግራ ተጋባውና ኢትዮጵያ ውስጥ ቤተ እስራኤላውያን መኖራቸው እውነት ነው፣ እስራኤል የሚባል ስፍራ ግን ስለመኖሩ አላውቅም አልኳቸው። አየህን የልጅ አባቶቻችን በኢትዮጵያ በኖሩበት ዘመን መንደር መስርተው ከተማ ቆርቁረው ጥበብና እምነት ሲያስፋፉ አልፎ አልፎ ከተስፋ ሀገራቸው እስራኤል ስም እየወሰዱ ይሰይሙ ነበር። እናም እስራኤል፣ ሰይዳ፣ ቃና የመሳሰሉት ስሞች ተወስደዋል። ክርስቲያኖቹም ቢሆኑ ደብረ ታቦር፣ ገሊላ፣ ናዝሬት፣ ደብረ ዘይት የሚባሉ ስሞችን ወስደው ሰይመዋል አሉ። እና ኢትዮጵያ ውስጥ እስራኤል የምትባል ከተማ ወይም መንደር አለች ማለት ነው አልኩ። አዎን፣ ዋግ ውስጥ ከቀደሙት የአባቶቻችን የጥበብ የፍልስፍና ማዕከል ከነበሩት ግንባር ቀደም ነበረች። በአባታችን በያዕቆብ ስም እስራኤል ብለው ሰይመዋት ነበር። በዘመን ሂደት እስራኤል የሚለው ስም ስርኤል እየተባለ እንደሚጠራ ሰምቻለሁ። ዋናው ስሟ ግን እስራኤል ነው አሉኝ። በጣም ይገርማል አልኩና ታዲያ ከዚያ ለመኖሩ ምን ፍንጭ አለው አልኳቸው። እንዳልኩህ ቤተ እስራኤላውያን ከጣና በስተሰሜን በደንቢያ፣ በወገራ፣ በበለሳ፣ በወልቃይት፣ በጠለምት፣ በአድዋ፣ በዋግ ከሌላው ሕዝብ ጋር ተሰባጥረን ለሺህ ዘመናት ኖረናል። የዋጓ እስራኤል ከሁሉ ለቃ የጥበብና የፍልስፍና ማዕከል ነበረች። ከአባቶቻችን እንደተነገረን የተከዜ ወንዝ ዳርቻን አለትና አፈር በመጠቀም አፈር ማንጠር፣ ብረት ማቅለጥ፣ ማዕድናትን ማዳቀልና በእሳት መጥበስ የተካኑ ነበሩ። ከዚያ አልፎ በረድ እንዳይመጣ መከላከል፣ ዝናብ ሲጠፋ ደመና መሳብ ሁሉ ችለው ነበር። እርግጥ ይሄ ሁሉ ጥበብ ከሰለሞን ይዘውት ከመጡት በተጨማሪ ከጥንት ኢትዮጵያውያን ጥበበኞች ጋር በማስተባበር ያደገ እንደነበር ግልጥ ነው። እሺ አልኩ በመገረም። እና ይሄ እብነ ኩህል የተባለው ከሌሎች የጥበብ ማዕድናት አንዱ ነበር። ስለ ብዙ አስደናቂ ነገሮች ልጁነን ብንሰማም ካደኩ በኋላ በደንብ የማውቀው ነገር ቢኖር ስለ እብነ ኩህል ጉዳይ ነበር። በአንድ አዛውንት እጅ ተቀምጦ የነበረ ቢሆንም ለምንና እንዴት መጠቀም እንደሚቻል የሚያመለክተው ዕውቀት በእኛ ዘንድ በአግባቡ አልተጻፈም ነበር። ነገር ግን በገዳማት የነበሩ ሊቃውንት ለመዛግብት ጠንካሮች ስለነበሩ
ሳይጽፉት አልቀረም አሉና ራሳቸውን በትዝታ ሲያወዛውዙ ቆይተው ለማንኛውም በሰሜን ኢትዮጵያ ረሃብ ሲከፋ፣ አዛውንቶች በሞት ሲያልቁ፣ የእርስ በርስ ጦርነት እየሰፋ ሲመጣ ሁላችንም ወደ አባቶቻችን ሀገር ወደ ተስፋ ምድራችን ወደዚህ ለመምጣት ትኩረታችን ሆነ። እናም ቀድመው የወጡት ከዚያች ከእስራኤል አካባቢ የሚኖሩት ወገኖቻችን ናቸው አሉ። ይህን ሲናገሩ የሆነ ተስፋ የመቁረጥ ስሜት እንደገና ተሰማኝና እንደዛማ ከሆነ እብነ ኩህሉን ወደዚህ ዘውት መጥተዋል ማለት እኮ ነው አልኳቸው። አይ አላመጡትም አሉ ፈርጠም ብለው። እንዴት እርግጠኛ መሆን ይቻላል አልኩ። አየህ የኔ ልጅ፣ መጀመሪያ አካባቢ ከኢትዮጵያ የወጡትም ሆኑ ኋላ ላይ የወጣ ነው እኛም የተስፋ ምድራችን ተዚህ ስለ መድረሳችን እርግጠኞች አልነበርንም። ተዚህ ሲቀበሉንም የለበስነውን ልብስ ሳይቀር አስወልቀውና አቃጥለው አዲስ ልብስ ይሰጡን ነበር እና በዚያ ሁኔታ ጥንታዊ የሆኑ የምስጢር ዕቃዎች፣ ልዩ ማዕድናትን በኖርንበት አካባቢ ቀብሮ መውጣት ስልት ነበር አሉ። ቆይተው ከኢትዮጵያ ይዘነው የወጣነው ነገር ቢኖር ናፍቆትና ትዝታ ነው ያልኩህን ልብ በል። አካላችን ተዚህ ቢሆንም የልቦናችን ግማሽ አሁንም ኢትዮጵያ ውስጥ እኮ ነው አሉ። የሆነ ተስፋ እንደገና ተሰማኝና እና እንዴትና የት የማገኘው ይመስሎታል? ያው የተፈለገው አንዲት ምስኪን ሴትን ከስቃይ ለመገላገል ነው። ስቃይና መከሯ ደግሞ በዛ አልኩ የበለጠ እንዲራሩ ብዬ። አውቃለሁ፣ ሁሉንም ተረድተነዋል። ለበጎ ነውና መሬት ውስጥ ተቀብሮ ከሚኖር አጠቃቀሙን የሚያውቁ አባቶች ተተገኙ ማለፊያ ሐሳብ ነው እኮ። የእኛም ፍቃድ ሆኗል አሉ። እንግዲህ እኔም በዝርዝር አላውቀውም፣ ግን አንድ ትልቅ የብራና መጽሐፍ ገልጠው እያነበቡ እንደነገሩኝ አስታውሳለሁ አልኩ የበለጠ ምቾት እንዲሰማቸው ብዬ። ማለፊያ ነው። የኢትዮጵያ ገዳማት እኮ መዛግብት ላይ ጠንካሮች መሆናቸውን አውቃለሁ አሉ ደግመው ረጅም ጺማቸውን እየላቁ። እና ዋክ እስራኤል ከተማ ሄድኩም በል ከዛስ አልኳቸው። አንድ ትልቅ አባት ነበሩን። ተዚያ አካባቢ መጥተው ተዚህ ደርሰው እድሜ የጠገቡ እና አሉና በትዝታ ነጎዱ። በትዕግስት መጠበቅ ነበረብኝ። አሁን ወደ ዋናው ነጥብ እየተጠጋው ስለሆነ ስሜታቸውን የሚያተፈርስ ጸባይ ላለማሳየት አደብ ገዝቼ መጠበቅ ያዝኩ። ከሐሳባቸው እንደመባነን አሉና ሁልጊዜ ሳገኛቸው አገር ይዳንበት፣ ትውልድ ይጠቀምበት፣ የኢትዮጵያ አንጡራ ሀብቷ ንብረቷ ነውና ለእኛ ማስታወሻ ይሆን ዘንድ ለጥበበኛ እንድትነግር ይሉኝ ነበር አሉ። እኔ እንኳን ጥበበኛ አይደለሁም፣ መልእክተኛ ነኝ። ብቻ የሴትዮዋ ስቃይ ያሳዝናል አልኩ። ዝም ብለው ፈገግ ብለው ሲያዩን ጊዜ ድሮስ አንተን ማን ጥበበኛ አደረገ ያሉኝ መስሎኝ ተሳቀቅኩ። ግድ የለም
አንተም ትጋትህ ማለፊያ ነው። የላኩህም የሚሰሩትን የሚያውቁ ናቸው አሉና ዝም ሲሉ እና አድራሻ አልነገሩትም አልኳቸውና ዋናው ጉዳይ እሱ አይደል አልኩ ለራሴ። መቃብራቸው ከአፈር ገደል ስር ነው። ተዚያ በነሐስ ሳጥን ታገኘዋለህ አሉ። ያው የመቃብር ስፍራ መቼም ሰፊ ነው። ያን ሁሉ መቆፈር አይቻልም። እንደው የተለየ ምልክት ይኖር ይሆን አልኩ። የተለየ የምነግርህ ምልክት የለም የኔ ልጅ፣ ድካም ይኖርብሃል አሉ። እንዴት ያለ ነገር ነው! እንደ ፍልፈልና አውጪ የሀገር መቃብር ልቆፍር ነው እንዴ ብዬ ለራሴ አጉረመረምኩ። አንድ የማውቀው ነገር ቢኖር አሉና ትንሽ ሲያቅማሙ ቆይተው የኛ አባቶች የሆነ ነገር በሚስጥር ሲቀብሩ ለምልክት ይሆን ዘንድ ለየት ያሉ እጽዋትን በላዩ ላይ ወይም ከጎኑ ይተክላሉ አሉ። ምን አይነት እጽዋት አልኩ ፈጠን ብዬ። እጽዋትማ ክፍሌ ናቸው ብዬ ሰፍዬ አልኩ። እርሱን ለይቼ አላውቅም። እንግዲህ ተዚያው ሄደህ ማስተዋል ነው አሉና ፈገግታቸውን ለገሱኝ። ፈገግታቸው የውይይታችን ማብቂያ መድረሱን ወዲህ ደግሞ እስቲ እጽዋት ተመራማሪ ነኝ ትላለህ እናያለን እንደ ማለት አድርጌ ተረጎምኩት። ሁለት ነገር ልብ በል። በቀን በፀሐይ እንዳትቆፍር፣ ስታገኝ ደግሞ የተጠየቀውን ብቻ ለይተህ ውሰድ አሉ። ይህን ተናግረው ሲጨርሱ ነበር ምስለ ማርያም ውይይታችንን እንድንቋጭ በር ላይ ሆና ያሳሰበችን። በዚህ የአባ ዮናታን ምሪት መሰረት ነው ከነቢል ጋር ወደዚች ከተማ የመጣ ነው። እስራኤል የአሁኗ እስራኤል የቤተ አይሁዶችን ስም ይዛ ከመኖሯም በላይ ክርስትና በአካባቢው ሲስፋፋ ቤተ ክርስቲያን ሲተከል የድንግል ማርያም እናት ሀገር የሆነውን ሊባኖስ የሚለውን ስም ጽላት ተቀርጾለት እስራኤል ሊባኖስ መባሉ የታሪኩን የማይናወጥ መሰረት አመላካሽ ነው ማለት ይቻላል። ነቢልን በሙያው ካደነኩበት አንዱ እብነ ኩህል በተከዜ ተፋሰስ ሊኖር ይችላል ብሎ የገመተውን አባ ዮናታን በዚሁ በተከዜ ተፋሰስ ተነጥሮ ተዘጋጅቶ መኖሩን ስላረጋገጡልኝ ነበር። ከዚህ በኋላ የነቢል ዋናው እርዳታው በያዘው መሳሪያ ፍንጭን ፈልጎና ስናገኘው ደግሞ ራሱ መሆኑን ማረጋገጥ ነው። የኔ ሥራ ደግሞ የማላውቀውን ልዩ እጽዋት ባንክሮ ከመቃብሩ አካባቢ መፈለግ ይሆናል። ምዕራፍ 15 በሕፃናት ተከቦ የደራ ጨዋታ ይዞ የነበረውን ነቢልን ጠቀስ አደረግኩና ወደ መኪና እንዲገባ አመለከትኩት። ልጆቹን እየጨበጠ ቻው ቻው አልና መኪናውን ከፍቶ ገባ። ወደ ደቡብ እያመለከትኩ የመቃብሩ ስፍራ በዚህ አቅጣጫ ነው አልኩና መኪናውን አስነስቼ ወደ ደቡብ ትንሽ እንደነዳው በአካባቢው ከሚገኘው ትምህርት ቤት አጥር አካባቢ የዛፍ ጥላ ፈልጌ አቆምኩ። በል መሳሪያን አውርድና አዘጋጅ አልኩት። ነቢል በባትሪ የሚሰራውን ልዩ ልዩ ማዕድናትን የሚያነፈንፈውን መሳሪያውን አወጣና መኪናውን ቆላልፈን ወደ አፋፉ ስንጠጋ ከአፋፉ ደረት እስከ ግርጌ የድንጋይ እርከን የተሰራበት
አልፎ አልፎ እጽዋት የበቀሉበት የመቃብር ስፍራ ዝምታውን ይዞ ለዘመናት ከታቀፈው ምስጢሩ ጋር ቁልቁል ታየን። የመቃብር ስፍራ ነው ለማለት ያስቸግራል። የተለመደው የመቃብር ድንጋዮች አይነት የሉም። ብቻ ከወደ ታች 3 በሲሚንቶ ግንብ የተሰሩ የመቃብር ላይ ሐውልት መሳይ ነገሮች አሉ። አንደኛው ሐውልት በመቃብሩ አንጻር ከመሬት ከፍ ብሎ በድንጋይ ተሰርቶ የተለሰነ ነው። ሁለተኛውና ሶስተኛው ደግሞ በመቃብሩ ልክ የተገነባ ከአራት ማዕዘን ላይ ሌላ ቁመቱ ረዘም ያለ ግንብ ተገንብቶ ጫፉ ላይ ግዝረትን የሚያሳይ ቅርጽ ተሰርቶለታል። ሁሉም በድንጋይ የተገነቡ ሲሆን በሲሚንቶ ተለስነው ነጭ ኖራ ተቀብተዋል። እነዚህ ግንቦች አካባቢው መቃብር ለመሆኑ ያመለክቱ እንደሆን እንጂ ከዚያ ውጪ ዝም ብሎ ጋራ ሊመስል ይችላል። ትንሽ ወረድ እንዳልን አካባቢውን እያመላከትኩ ይህ እንግዲህ ለዘመናት የቤተ እስራኤላውያን ትውልዶች ሲቀበሩበት የነበረ ስፍራ ነው። ብዙ ምስጢር የያዘ የአይሁዶች መካነ መቃብር ነው ብዬ ሳልጠየቅ እንደማነብነብ ስል ነቢል ቀጠል አድርጎ በሕይወቴ የሚጠላውና የሚፈራው ስፍራ ቢኖር መካነ መቃብር ነው። እንደው ምን አይነት ሰው ነህ ግን እዚህ ይዛኝ መጣህ? አለ። መሬቱን ሲረግጥ ከስር የተቀበሩት ሰዎች የሚያማቸው ይመስል ተጠንቅቆ ነው። ሁኔታውን አየሁና ረግጠ እንዳታሳምማቸው እያየ ተራመድ አልኩት። ቃል ሞታል። ምንድነው አሁን በዚህ ሰዓት መቃብር ስፍራ ማምጣት? አለ። ሁኔታውን ሁሉ ሳየው ምቾት የተሰማው አይመስልም። ዘና እንዲል ብዬ ስማ ነቢል፣ ታዋቂው የካሪቢያን ፕሮቴስታንት ሰባኪ ዶክተር ማይልስ በአንድ የቀብር ስነ ስርዓት ላይ የዓለም ሀብት ያለው የአረቦች የነዳጅ ጉድጓድ ውስጥ አይደለም፣ ወይም የኮንጎ ማዕድን ማውጫ ወይም የደቡብ አፍሪካ የአልማዝ ጉድጓድ ውስጥ አይደለም፣ የዓለም ሀብት ያለው በመካነ መቃብር ውስጥ ነው ብሏል። አየህ፣ እዚህ ያልተፈታ ህልም፣ ያልተኖረ ራእይ፣ ያልተቀነቀነ ዜማ፣ ያልተጻፈ ድርሰት፣ ያላለቀ የኪነ ህንፃ ንድፍ ተቀብሯል። በእርግጥ ይህን ብንቆፍር የፈረሰ አጽም እናገኝ ይሆናል። አሳዛኙ ጉዳይ ግን ህልሞቻቸውንና ትልሞቻቸውን አናገኝም። ሲሞቱ ተናዘው ይሆናል። ቢሆኑም የሰሩትን ኃጢአት ለስርየት ወይም ያፈሩትን ሀብት ለውርስ ይነግሩን ይሆናል። ህልሞቻቸውንና ራእዮቻቸውን ግን አይነግሩንም። እናም እየተራመድን ያለነው ባልተኖረ ህልም፣ ባልተነገረ እውቀት ላይ ነው አልኩና ያም ሆነ ይህ ነቢል፣ አንተ ሙስሊም ነህ፣ እኔ ክርስቲያን ነኝ። እነርሱ ደግሞ በጣቴ ወደ መሬት እያመለከትኩ የአይሁድ እምነት ተከታይ ነበሩ። ብዙ ልዩነቶች ቢኖሩንም የስጋችን መዳረሻ የሁላችንም የመጨረሻ ማረፊያ ወይም ኮመን ደስቲኒ የሆነውን የመቃብር ስፍራ ለምን ትፈራለህ? አልኩት። ወንድም ሲሳይ፣ ስለ አላህ ብለህ ማፈላሰፍህን ተውና የምንሰራውን ሰርተን ከዚህ እንውጣ አለኝ። ከትከት ብዬ ሳኩና እሺ ይሁን፣ ወደ ታች ዝቅ እንበልና መሳሪያን ስራ አስጀምር፣ እኔም ምልክቶች ልፈልግ አልኩ። ነቢል የያዘው መሳሪያ አሰራሩ እንደሚከተለው ነው። መጽሐፍ የምታክል ኮምፒውተር ጫፉ ላይ ሰፊ ቀለበት ያለው ዘንግ ጋር በኬብል የተያያዘ ነው። መጀመሪያ ከተፈለገው አካባቢ ቀለበቱን መሬት ላይ ጠጋ አድርጎ በማንሳፈፍ ኮምፒውተሩ ላይ ኖርማላይዝ ማድረግ ወይም ፕሮግራም ማድረግ ያስፈልጋል።
ትንሽ ቆፍሮም እንደዚሁ ፕሮግራም ወይም ትሬን ይደረጋል። ከዚህ በኋላ ይህ መሳሪያ መጀመሪያ ከሚያውቀው የድንጋይና የአፈር ማዕድን ውጪ ባዕድ ነገር ተቀብሮ ከሆነ ይጮኻል። ከሌለ ግን መጀመሪያ የሚያውቀው የአፈርና የዓለት አይነት ከሆነ ዝም ይላል ማለት ነው። ነቢል በተደጋጋሚ መሳሪያውን አፈርና ድንጋይ አካባቢ እያቀረበ ፕሮግራም አደረገ። አስተካክሎ እንደጨረሰ የት አካባቢ ልጀምር አለኝ። ቆይ እስኪ ትንሽ አካባቢውን ላጥናው አልኩና ከላይ ወደ ታች ከጎን ወደ ጎን እርከን እንደ ሹሩባ የተሰራበትን ዳገታማ ስፍራ ላብ እየዘፈቀኝ ጉልበቴ እየተብረከረከ ፈተሽኩት። ምንም ስሜት የሚሰጥ ፍንጭ አጣሁ። እንደገና ወደ አፋፉ ጫፍ ወጣሁና ቁልቁል ስመለከት ብቸኛ የሆኑት 3 የድንጋይ ሐውልቶች 3 ማዕዘን ያለው ቅርጽ ይዘው እንደተገነቡ አስተዋልኩ። ሚስጥሩ ከነዚህ ሐውልቶች እንደማይርቅ ልቤ ነግሮኝ እየተንደረደርኩ ቁልቁል ወረድኩና የሐውልቶቹን ዙሪያና በመካከል ያለውን ስፍራ በደንብ ፈተሽኩ። ሐውልቶቹን ይዤ በመካከላቸው ያለውን ርቀት ስለካ ሁለቱ ጎኖች እኩል ሆኑ። አይሶስለስ ትሪያንግል የሚባለውን አይነት ቅርጽ እንደሚሰሩ ተረዳሁ። ሶስተኛው ጎን በታች በኩል ሁለቱን ሐውልቶች የሚያገናኝ ሲሆን መካከሉ ላይ ትኩረቴን የሚስብ ዕፅ አየሁ። በመጀመሪያ ትኩረቴን የሳበው ከሁለቱ ሐውልቶች እኩል ርቀት ላይ ያለ መሆኑን ስለካው ስላረጋገጠልኝ ነው። ዕፁን ጠጋ ብዬ ሳየው በቅርብ የለመለመ ግንድና ቅጠል ያለው ነው። ምንነቱን ለመለየት የቅጠሉን አይነትና መዋቅር በማስተዋል ላይ ሳለው የሆነ ነገር አይምሮዬ ውስጥ ይተራመስ ጀመር። የዚህን ዕፅ ቅጠል የሆነ ቦታ በእርግጠኝነት አይቼዋለሁ። ፀሐይዋ ወደ መሃል አናቴ ላይ ደርሳለች። ዋግ እንኳን በቀጥር ረፋር ላይም የፀሐዩ ንዳድ አይቻልም። በዚያ ላይ ዳገት ስወጣና ስወርድ ስለቆየው ሰውነቴ ዝሏል። አይምሮዬ ዕጿን ያየሁበትን ስፍራ ፍለጋ ይባዝናል። ልክ የሆነ የዕቃ መጋዘን ላይ የተደረደረ ኮተት እያተራመሰ እንደሚፈልግ የሸቀጥ ነጋዴ ውስጥ የተተረማመሰ። ከአንደኛው ሐውልት ላይ ቁጭ ብዬ ራሴን እየፎከትኩ እታገላለሁ። ነቢል በመነጽር ወይም አቅርቦ የሚያሳይ መሳሪያ አካባቢውን አሻግሮ እያየ ያስሳል። የሆነ ነገር ውልብ አለብኝ። አይምሮዬ ውስጥ ድንገት ከግራ ወደ ቀኝ ከቀኝ ወደ ግራ ውልብ ውልብ የሚል አረንጓዴ ምስል ታየኝ። ዓይኔን ጨፍኜ ወደ ውስጤ ሳይ ብልጭ አለልኝ። በጣም ይገርማል ብዬ አፌን ከፍቼ ፈዝዤ ቀረው። በለሳ ከተራራው ስር በታላቁ ገዳም ለዚህ ተልእኮ ከመላኬ በፊት ወደ ቤተ ክርስቲያኑ ተጠግቼ የዕለቱ ስንክሳር ሲነበብ አባ አካለ ወልድ ከወንበሩ ላይ አነስተኛ የገጠር ከተማ መሆኑን ታፔላ ላይ የተጻፈ ጽሑፍ አበሰረን። የእስራኤል ከተማ ማዘጋጃ ቤት ይላል። ዋናው ምልክት እስራኤል የሚለው ነው። የአካባቢው ሰው እስራኤል እያለ ነው የሚጠራት። ከሺህ ዓመታት በፊት ከብዙ ከተሞች በፊት የተቆረቆረች ብረት ተነጥሮ ማረሻ ወገል የተሰራባት፣ አፈር ተቦክቶ ተጠብሶ ልዩ ልዩ ሸክላዎች የተሰሩባት፣ ጥጥ ተፈትሎ ድር ተደርቶ ሸማ የተሸመነባት የዕደ ጥበብ መናኸሪያ ከተማ የነበረች። ከፊት የነበረች ብትሆንም አሁን ከኋላ ቀርታለች። አሁን ላይ ከተማ ናት ብሎ ለመቀበል ያዳግታል።
ጥበቧ ተቀርቶ ቢስፋፋም እሷን ሳያሳድጋት ታሪክ ሆና የቀረች ምስኪን ከተማ ነች። መስራቾቿ ተስፋ ቆርጠውባት ትተዋት ይሄዱ። አዲሶቹ ነዋሪዎቿም ጥበቧን ሳይረዱላት ሚስጥሯን ሳይፈቱ እንደ ነገሩ የሚኖሩባት ውስጥን የምትረብሽ የታሪክ ቅሪት ናት። ይህች ናት መዳረሻችን አልኩት ነቢልን። እርግጠኛና አቅጣጫ ምናምን አልሳትክም አለኝ። የተረኩለት ሁሉ ባዶ ተረት መስሎት ይሆናል። እርግጠኛ ነኝ አልኩትና መኪናችንን ከዋናው መንገድ ወጣ አድርገን ወደ ውስጥ ገባ አድርገን አቁመን ወረድን። ዓለም ከኋላችን ተነስቶ ከብረት ማንጠር ወደ ኒኩሌር ማብላላት ተሸጋግሯል። ከሸክላ ሥራ ወደ ሴራሚክና ብርጭቆ ማምረት አድጓል። ከሸማ ሥራ ወደ ቴክስታይልና ጋርመንት ተመንድጓል። ከበሬ ጉልበትና ከዶማ ቁፋሮ ወጥቶ ወደ ትራክተርና ኮምባይነር መጥቋል። እስራኤል አሁንም ከጀመረችበት ናት። አሁንም በዶማ ተቆፍሮ ይበላል። ጉድጓድ ውስጥ ተቀብሮ ተሸምኖ ይለበሳል። በወናፍ ክሰል ተከስሎ ማረሻ ይሰራል። አሁንም አፈር ተቦክቶ 25 ኪሎ ግራም የሚመዝን የሴትን ልጅ ወገብ የሚሰብር እንስራ ይሰራል። አዲስ ነገር የለም እስራኤል ከተማ። አዲስ ነገር ቢኖር በአፍላዋ ጊዜ ያላየችው ችጋርና ጉስቁልና ብቻ ነው። ሌላው የሀገራችን ክፍልም ከእስራኤል ብዙ አይሻልም። ከ2000 ዓመታት በኋላ የእስራኤልን ጥበብ ለማስቀጠል በፖሊሲ ደረጃ የሞከሩት አጤ ቴዎድሮስ ነበሩ። ንጉሡ ሀገርን በስልጣኔና በራስ አቅም ለማነጽ በነበራቸው ራዕይ አፈር አንጥሮ ብረት አቅልጦ መድፍና መንኮራኩር ለመስራት በጋፋት ሞክረው ነበር። በዚህ ሙከራ የመጀመሪያው መድፍ ቅርጽ ይዞ እንደወጣ ሳይበርድ በስሜት ንጉሡ ተንደርድረው ሂደው ሲሰሙት ከንፈራቸው ተላጠ። ከንፈራቸው የተላጠው ራስን የመቻል ህልማቸው እውን የሆነ መስሏቸው ነበር። የሳሙት የጋለውን ብረት አልነበረም፣ ወደ ተግባር መለወጥ የጀመረውን ህልምና ራዕይ እንጂ። የለመጠጠው ወላፍን የህልማቸው ልዕልና ከፍታ ነበር። ይህኔ እንደ አጤ ቴዎድሮስ ምኞትና ጥረት ቢሆን ኖሮ የብረት አረር የሚወረውረው መድፍ ብቻ ሳይሆን ኒውክለር እንታጠቅ ነበር። ብረት አንጥረን ብቻ ሳይሆን ዩራኒየም አብላልተን ከጥንታዊ ማንነታችን ጋር የሚመጥን ልዕልና ይኖረን ነበር። ብቻ እንደ እስራኤል በዚያው አንቀላፍተን በዚያው ስለቀረን ገና ሀብ ላይ የተገነባች ያለች ሀገር አሁን ድረስ አንድ የረባ የብረት ማንጠሪያ ጋፋት እንኳን የላትም። የገበሬ ሀገር ኢትዮጵያ አንድ የማዳበሪያ ፋብሪካ የላትም። ሌላው ቀርቶ አባቶቻችን የሰሩትን ቅርስ መድገም ቀርቶ ቅርሱን ማደስ አቅቶን ጥበብና ገንዘብ ፍለጋ እርዳታ የምንጠይቅ ምስኪኖች ሆነናል። አሁንም ለሀገራችን ባይተዋሮች ነን። ለእድገታችን ለልማታችን ባይተዋሮች ነን። ፈረንጅና ቻይና አቅደውልን እነርሱ አበድረውን እነርሱ እንደ ነገሩ ሰርተውልን ለመበልጸግ የምንጥር ባይተዋሮች ነን። አሜሪካኖች ሊሰሩት ነው አሉ። ቻይናዎች ሊገነቡት ነው አሉ። የዓለም ባንክ ሊያበድረን ፈቅዷል አሉ። ሩሲያዎች እንትኑን ሊያዘምኑልን ነው አሉ እያልን ተስፋ የምናደርግ አቅመ ቢሶች ሆነናል። ራስን ለመቻል ትልቅ ራዕይ የነበራቸው አጤ ቴዎድሮስ
ሁሉ ነገር ከእጃቸው ሲያመልጥ ራሳቸውን ያጠፉበት ሪቮልቨሪ ሽጉጥ ንግሥት ቪክቶሪያ ለወዳጅነት ቀደም ብለው የላኩላቸው ስጦታ ነበር። አጤ ቴዎድሮስ ለእንግሊዝ ሕዝብና ለንግሥት ቪክቶሪያ ወዳጅነት ቢቃትቱም ያገኙት እርዳታ ቢኖር የኋላ ኋላ መጥፊያቸው የሆነውን ሽጉጥ ብቻ ነው። ይህ ነገር እጅግ ተምኔታዊ ነው። ባዕዳን ቢሰጡንም ቢረዱንም ቢያበድሩንም የኋላ ኋላ መጥፊያችን ለመሆኑ ግሩም ማሳያ ይሆናል። ከሌለህ የለህም። ዓለም እኛን ለማበልጸግ ቅንጣት ጊዜና ሀብት አያጠፋም። ከኋላ ያለነውን ጎትተው ከጎናቸው አያቆሙንም። ወዳጅነቱና ዲፕሎማሲውም ቢሆን የራሳቸውን ጸጥታና ሰላም ለመጠበቅ፣ ቁሊጥ እርዳታቸውም ቢሆን ሞራላቸውን ለመገንባት፣ ልዕለ ኃያልነታቸውን ለማስረጽ ብቻ እንጂ ለእኛ ከልብ በማዘን አይደለም። በሐሳብ መብተክተኬን ትቼ ጥንታዊቷን ከተማ ለመቃኘት ሞከርኩ። የእስራኤል ከተማ በቅርብ የተሰሩ የሚመስሉ ከድንጋይ ግድግዳና የቆርቆሮ ክዳን ያላቸው በአስራዎች የሚቆጠሩ ቤቶች አሏት። የነዋሪዎቿን ፍላጎት ባያረካም የቧንቧ ውሃ አላት። ብልጭ ድርግም የሚል የኤሌክትሪክ መስመርም ገብቶላታል። ትምህርት ቤት፣ ክሊኒክ፣ አነስተኛ ሱቆች፣ ወፍጮ ቤትና የጠኔ ማስታገሻ የእርዳታ እህል መጋዘኖች አሏት። እንደ አብዛኛው የዋግ ሕዝብ ችግር የማያደበዝዘው ውበት፣ ድህነት የማያጠወልገው ፈገግታ፣ ፈተና የማይጋርደው ተስፋ በነዋሪዎቿ ፊት ይነበባል። ታሪክ ምንም ይበል፣ ኑሮ ምንም ያክል ይክበድ፣ እራፊ ጨርቅ የለበሰው ገላ፣ ያልጠገበው አንጀት የደስታ ፊት ከማሳየት እንግዳን በፍቅር ከመቀበል የማያግድ መሆኑ ሁልጊዜ ይገርመኛል።